ብዙዎች እኔ ላሚን ያማል እና ልጅ ማይክ ትንሽ ጢባር ቢጤ አለባችሁ ይሉናል። እውነት ለመናገር እኔ ላይ አንዳች ቅንጣት ታክል እንኳን ጢባር የለብኝም። እውነት ነው 7 ቋንቋ እናገር 8 ከአማርኛ ጋር 8 ቋንቋ እናገራለሁ። የጎድኔ አጥንት ያምራል፣ የደረቴ አጥንት ያምራል። እነዚህ ነገሮች ያው የዛን ኢምፕሬሽን ሰጥቶ ሊሆን ይችላል፣ የጉራን ማለት ነው። ልጅ ማይክም ያው እነሱም እንዳሉት እነሱም እንዳለ አለ። ይሄን ሰማይ ቤት አገባ ምናምን የሚባል ሰው አይደለም። እውነት ለመናገር ላሚን ያማል ቀረና አትሉኝም? ላሚን ያማል ግን እውነትም እዚች ድረስ ደርሶበታል ጉራ። ለዛም ነው እንግዲህ በብዙዎች ዘንድ የሚጠላው እና ግን አሁን ላይ ምን እንደነካው ላሚን ያማል ያበሻው ምልክት ጨለማም ያበራው የባርሴሎና ደመላሽ የማድሪድ መጋኛው ወይ ፍንክች የአባቱ ልጅ እንደሆነ ነበር እኛ የምናውቀው። አሁን አዶናይ እስኪደነግጥ ድረስ አዶናይ በእንደዚህ አይነት ዘስቲነስ ደነገጠ ማለት ጫን ያለ እንደሆነ እንረዳለን። ቀይ መስመር እንዳለፈ የኔ ቆንጆ እንዴት ነሽ? ሰላም ነው ወይ? ከሰባቱ ቋንቋ ዛሬ በሶስቱ ላወራችሁና ቀጣይ ሶስቱን እንቀጥላለን። እፈት ወኩም ቤተሰብ ይተጋሩ ሂሬዮ ታኮ ኦሮሞ ኢሲነን ጃለዳ ሶስተኛና የመጨረሻ ሸይጣኒቶ ነተይ አንዮሞኪ ሺሚሞ ያሊ ረማ ዘመሮ ሞኪ ኢየሱስ አመጣጫ ዋይ ኦሞ ኢሊ ኩለቃማ ኢማን ማር ቀጣይ ሶስቱን እንቀጥላለን። ነገራችሁ ላይ የጉራጌ ሚስት ተብላ አትጠራም። ገቢና ወጪን ተቆጣጥራለህ፣ ኑሮን ቀጥስ ታረጋለህ። አንቺ ኢኮኖሚስት ትላታለህ። በቅቤ አበደ ክትፎ ደግሞ ሰርታ ስታመጣለህ አንቺ ሳይንቲስት ትላታለህ። ቀን መስኪን መስላ ቁጭ ያለችው ማታ አንድ ሴክሲ ወጣት ሆና ስትመጣ ደግሞ አንቺ እስስት ትቀያየር ያለሻ ትላታለህ። ብቻ ይመቻት። የኑላ ኮምቦ ያዘችው ልጅ እንግዲህ አንቺ ሚስት አትላትም ማለት ነው። ጉራጌኛ ረሳዋኔ ራሴ አና ወበሐሰረ ወሸለ ያባረ በሰር كبتاحت واتشر واتسرع قرب السرع واتسرع برا أسوي سرع أجل سبسكرايب لايك مقبار السرع بحشرك كوارا برا تبى سف السرع سوى لا السرع والسبح السرع كبتشا يتشها قراقينيانو ميشلو يا مهر منام بزوم استي يتلمامد كواش ሁሉንም ቨርዥኖች ያውኑ የናንተ ካልሆነ ላይገባችሁ ይችላል። ጉራጌኛ በነገራችን ላይ አንድ አይደለም የተለያዩ ቨርዥኖች አሉትና ጊዜ ይፈጃል ትንሽ ሁሉንም ለማወቅ። እኔ ኦርቶዶክስ ነኝ፣ ጓደኛዬ ደግሞ ጴንጤ ናትና ትናንት እኔ ጋር ነው ያደረችው መጣ። እኔ ገናው ከገፌ መንዛት ነው፣ እሷ ግን ኪችን ማለት ነው ድምጿን እየሰማት ነው። ምን እንደምታረግ ነውና አብረን እንያዝ። ምን እያደረገች ነው? እኔ ብቻ ነኝ ሰሞኑን ቲክቶክ ላይ ሶሻል ሚዲያ ላይ እንዲህ ፍቅር እየሸተተኝ ነው። ሃይማኖት ከሃይማኖት ብሔር ከብሔር በጣም ፍቅራችን ጨምሯል። ያዝልቅልን። ጊዜ ስጫት ለጓደኛሽ ምንም ቢሆን አዲስ ዓለምን ኤኒ ታይም ታገኛታለሽ። ዩቲዩብ ላይ የትም ባጠፋም ሀና ተክሊን እየሰማች ቢሆን ፉል ፓኬጅ በሏት። ወጥ መስራት የምትችል ድምጿ እንደዚህ የሚያምር የሀና ተክሊ ወዳጅ። ሀና ተክሊ ተያዘች እንጂ ባሏ በነገራችን ላይ በጣም እድለኛ ነው። ጠዋት በዛ ድምጽ ነው የምትነሳው። ታድለ የሰው ሚስት አትመኙ ይላል አይደል? ተመኘው እንዴ ስለ ላይ በጥሩ ቅናት አቻሽ በቃ እንቀጥል። በር ተከፍቶላቸው ከገቡ በኋላ የዘመሩ ልክ የሙስሊም ቤት መሆኑን ሲያውቁ ደንግጠው ነው ሊመለሱ የነበሩት እና አቋርጠው እኔ ችግር የለውም ቀጥሉ ጨርሱ ብያቸው ነው እዚህ ጋር መዘመሩ ወያውየው ማለት የጀመሩት ማለት ነው። እና ከምንም በላይ ያስደሰተኝ ስነ ስርዓታቸው ሙስሊም ቤት ነው ብለው አይተው መመለሳቸው ነው። እናንተስ ምንድነው የምታደርጉት? ግቢያችሁ ሲገቡ
በስነ ስርዓቱ አስተናግዳችሁ ብር ሰጣችሁ ነው የምትመልሱት ወይስ አይ የሙስሊም ቤት ነው ብላችሁ ነው የምትመልሷቸው? ብዙ ጊዜ ስላጋጠመ እነሱም ደንግጠው የተመለሱት ያንን ነገር ስለሚያዩ ይመስለኛል። እና እላችኋለሁ ፊታቸው ላይ ያለው ደስታና አክብሮት እኔንም ቀኔን አሳምሮልኝ ነው። ሁላችሁንም ወዳችኋለሁ። መልካም ቀን። አቢ ሆያዬ በዋትስአፕ ልኬልሃለሁ። ብሬን በቴሌ ብር አስገባል። እማዬ አክስቴ ሆያዬ በዋትስአፕ ልኬላቸዋለሁ። ብሬን በቴሌ ብር ሙሌ ሆያዬ በዋትስአፕ ልኬልሃለሁ። ብሬን በቴሌ ብር ሆዬ ሆያ ሆዬ እዚህ ማዶ ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌ ብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። በታውዳ አመት ድገምና አመት ድገምና የሙሊ 500 መላኩ ሲያቅ ፋዘር ራሱ ምስጋናው ላይ ያልገባው ሊካፈል እኮ ነው ፋዘር። ኧረ ተው እንዴት ድገምና አመት ድገምና ወርቅ ይዝነብበት ድገምና አመት ድገምና ዲጂታላይዝ ማድረግ ነው ሁሉንም ስራ። አሁን ስኬል መደረግ ይችላል። ሆያውን አስቡት። ጠቅላላ ፋሚሊ ጋር በአንድ ቪዲዮ መድረስ ከተቻለ እንደዚህ አይነት አባትና እናቶችን ያብዛል። እኔ አሁን እንደዚህ አይነት አባት ነው መሆን የምፈልገው። ግን ልምድ ልምድ ለመቅሰም ዞር ስንል አዳሚ በቃ ሲሪየስ ነው። ገብተዋል አጥና። አሁን ልጆቹ ሲነሱ የሚሰማቸው ስሜት 1.5 ሚሊዮን የወጣበት የከተማችን ትልቁ ኬክ በከሉ ከሽ ደረሰ በከሉ ከሽ ደረሰ ከሽ ደረሰ ይህ ይበላል እንዳትሉኝ። አቧራ እንደዚህ እየጠጣ ሄዶ ነው የሚበላ። እንዲሆነ አሪፍ የሚሸፍን ትራክ ምናምን ማግኘት አልተቻለም ወይስ ውስጥ ነው የሚበላው? እንደ ዳቦ ከላይ ያለውን ከፍልታ ነው ውስጥ ነው የሚበላው? ግን ያምራል። ዲቴይሉ በጣም ጸደይ ነው። እዚህ ጋር ጥለቱ ምናምን እዚህ ጋር ጥለት ቫይብ አለው። ያምራል። ዲዛይኑ በጣም ተጠባችሁበታል። በከሉ ከሽ ደረሰ በከሉ ይሰራል እኮ ይህ ስልክ ምንድን ኖኪያ አይደለማ፣ ሌላ ነው አይደል? ምንድን ነው ማክስ ፎን? የኖኪያ ወንድም መሆን አለበት። አንዱ አፕሊኬሽኖቹ እንዳይወድቅብህ አሽገዋል። በቃ ይሄን ነው እያደረግን ያለነው አሁን ላይ። ማታ ወተን እንደዚህ ማዛግ ስለ ማዛግ ስናወራ የትራፊክ
ሁሉም ትራፊክ ፖሊሶቻችን እንደዚህ ቢሆኑ እንደው ምንኛ ደስ ባለን። ህይወቴ ላይ መብት እንደሌለኝ ነው የገባኝ። እዴ አይ እንኳን ፈጣሪ ረዳችሁ። ከፍታ ያለው ነገር በጣም ነው የሚያስጠላኝ። ቀን ዘሌሊት ምጸልየው ይሄ ነገር እንዳይፈጠርብኝ ነው። ስካይ ዳይቭ፣ ባንጂ ጃምፒንግ፣ እንደዚህ አይነት ነገሮች ማለት ተመሳሳይ ደስታ በሌላ ነገር አናገኘው። የቺተር ወንድ ስም ናቲ ነው። አቤል ሄኖክ ይጨመርበት፣ ግን ፐርሰናል አይደለም። ሄኖክ። የቺተር ወንድ ስም ናቲ ቅዱስዬ ናቲ አይገስ። ኧረ በኢየሱስ አራተኛ ሰው ናቲ፣ አራተኛ ሰው እኔ ናቲ የምለው አንቺ እንኳን ገና ነሽ አይደል? ናቸው። ኧረ ናቲዎች ናቲን አልፈታ ብሎታል። ታውቃለህ? ምራው ወላሂ ናቲ በጣም ወላሂ ብላለች። ናቲ አሚር በናቲ ሸፍና አሚርን ተናገረች። እኔ ግን አንድ ምለው ነገር ናቲዎች እንደምናስባቸው ይናይል ቺት አያደርጉም። ፕሮፓጋንዳ ይመስለኛል። ሌላ ስም ያላቸው ወንዶች የራሳቸውን ቅዱስ ለማድረግ የተጠቀሙት ስትራቴጂ። መቅዲ የምትባል እህት ወይም ጓደኛ ያላችሁ ሰዎች እንኳን ደስ አላችሁ። አክስትና አጎት ልትሆኑ ነው። እሷ ለእስካሁን አልነገረቻችሁም፣ ግን መቅዲ አርግዛለች። እርጉዝ ናት። እንኳን ደስ አላችሁ። እኔ አላምንም። ይህን ደውዬ ማጣራት አለብኝ። ሆኖ ለጊዜው ጥሪ አይቀበልም። አርግዛለች። ወይኔ መቅዲ። ሀዩ ጋይስ፣ ሆየ የሚጨፍሩ ልጆች እየመጡ ነው እና እነሱን ለማስደንገጥ እንደዚህ ሜካፕ ሰርቼ እየጠበቋቸው ነው። እየመጡ ነው። ሪያክሽናቸው ይህ ግፍ ነው። አይዲድት ከምን የሆነታቸው የደረሱት። ሰሞኑ እንግዲህ የቤተሰብ ጨዋታ ኢቢኤስ ቲቪ ላይ የተላለፈ ፕሮግራም ላይ የተሳተፉት ጥንዶች ላይ አንዳንድ ተቃውሞ እየደረሰ ይገኛል። ይሄ ግፍ ነው የኢትዮጵያ ሕዝብ። አሁንም ቢሆን የሴት እህቶቻችንና የሴት እናቶች በደልና ግፍ ሊቆም ይገባል። ተመልከቷቸው እነኚህ ልጆች እስቲ አሁንም ድረስ እንደዚህ የአባታቸውን ፎቶ ይዘው አሁንም ከ2 ዓመት ጀምሮ ይመጣል እያሉ በተስፋ ይጠባበቁታል። ግን ይህን ቤተሰብ እንደምትመለከቱት የ20 ዓመት ትዳር ውስጥ ነው እነኚህ ልጆችና ይሄን የመሰለ ቤተሰብ የተመሰረተው። ግን ከ2 ዓመት በፊት አባታቸው ስራ ፍለጋ በሚል ሰበብ ጥሏቸው ከጠፋ 2 ዓመት ሆኗቸዋል። እናም በአጋጣሚ በኢቢኤስ ቴሌቪዥን አዘጋጆች ምክንያት እንተዋወቃለን ነው ላይ ቀርቦ የ5 ዓመት ትዳር ነው ያለኝ በሚል መቷልና እነኚህ ልጆች ይህንን ዜና ሲሰሙ ካቀማቸው በላይ ነው። የእውነቴን ነው የምላችሁ። እነኚህ ልጆች እዩዋቸው፣ በችግር ተጠብሰው እየኖሩ ነው ያሉት። እችንና ተመልከቷት። ሙሉ ለሙሉ ህይወት ገብዷት ልጆቿን ለማሳደግ ደፋ ቀና እያለች ስቃይ ውስጥ ትገኛለችና የኢትዮጵያ ሕዝብ ይህንን ቪዲዮ አይቶ ብቻ ፍርድ እንዲሰጣል፣ በቃ እንዲፈርድልን ነው የምንፈልገው። አንዴ እሷ የምትለንን ሰምተን እንመለስ። ስሜ ጽጌ ለማባላለው የማን ጉዳይ ባለቤት ነኝ። 80 ባሌ ነው። ግን በአጋጣሚ በቤስ ፕሮግራም ላይ የ5 ዓመት ባለ ትዳር እንደሆነ ሲናገር ነው ያየሁት። ግን ለቤት ለስራ ብሎ ከወጣ 2 ዓመቱ ነው ከወጣ ለስራ ብሎ ነው ወጣ በዛው ነው የቀረው። እና እኔ በጣም ታሞ ነው ያልኩኝ ሆስፒታል ፈለኩ፣ ታስሮ ነው የእስር ቤት ፈለኩ። እና ብዙ ጊዜ እቃዎችን የሸጥኩኝ ልጆቼን ትቼ በጣም ብዙ ስለምፈለግ በጣም አዲስ አበባ ከተማ ላይ ተንከራተትኩ። መሰሪያ ቤትን በመፈለግ ተንከራተትኩ። ደሞዝ ይልካል ብዬ የቤት ኪራይ ውስጥ ነው የምንኖረው። 7000 ብር ነው የቤት ኪራይ የምከፍለው። ዛሬ ነገ የቤት ኪራይ ይልካል፣ ዛሬ ነገ ይመጣል እያልን ስንጠብቅ በዛው ቀረ። ግን በቃ ያለኝን ነገሮችን እየሸጥኩኝ እሱን ማፈላለግ ጀመርኩኝ። ግን አላገኘውም። 2 ዓመት ሙሉ በተስፋ እሱን ስፈልግ እነዚህ ልጆች እያሳደኩኝ በጣም ተስፋዬ በተሟጠጠ ሰዓት ተስፋዬ የሞተ ባለበት ሰዓት ጭራሽ ነው በኢቢኤስ ቴሌቪዥን እንታወቃለን በሚል ፕሮግራም ላይ የ5 ዓመት ባለ ትዳር ነኝ ብሎ እዛ ላይ አየሁት። እና ይህንን ነገር መንግስት የኢትዮጵያ ሕዝብ ይፍረደኝ። እህቶቻችን እኔም እንደ አንዱ እህቶች ነኝ፣ እንደ እናት ነኝ፣ እህት ነኝ።
እና እግዚአብሔር በዚህ ዙሪያ ልጆች የሰጠን እግዚአብሔር አደራ ነው ትውልድን የሰጠን እና እኔ እስካሁን ልብስ ያጠኩኝ እንጀራ መጋገር ሰው ቤት በመላላክ ብዙ ነገሮችን ደፋ ቀና በማለት ሰዎች እየረዳኝ ዛሬ ደርሻለሁ። ግን አሁን አቅሜ ደከመ አቃተኝ። ጭራሽ ደግሞ ዛሬ ነገ ይመጣል ያን ተስፋ በምናደርግበት ሰዓት እሱ ባለትዳር ብሎ ቤት ላይ ቀረበ። ግን ይሄን ነገር እንዳልከሰው አቅም የለኝም። ህግ እንከስበት እሱን ወደዚህ ወደዛ ማድረግበት የለኝም። አንድ ወረቀት 80 ወረቀት ለማስተርጎም ሲባል እንኳን ምን ያክል እንደጠየቁኝ እኔ የማውቀው እና ልሞከርኩኝ ግን ስላቃተኝ ተውኩት። በጣም ይከብዳል ቤተሰቦች፣ እውነቴን ነው የምላችሁ። የዛሬ 2 ዓመት ነው ከቤት ስራ ፍለጋ ብሎ ይወጣውና እቺ እናት ከአቅሟ በላይ ነው። እነኚህ ልጆች እንደምትመለከቷቸው ነው አሁንም ድረስ አባታቸውን በናፍቆት እየተጠባበቁ ነው ያሉትና እዚህ ፕሮግራም ላይ ያቀረቡት አዘጋጆች የኢቢኤስ ቴሌቪዥን አዘጋጆች አሁንም ሰውየው ያለበትን አድራሻ ያውቃሉ እና ይሄ ሰውዬ ቀርቦ እነኚህ ልጆች የሚረዱበትን እድል እንዲፈጥርልን በእግዚአብሔር ስም እንለምናለን። እና ደግሞ ከተጨማሪ የኢትዮጵያ ሕዝብ ነው በቃ ይሄን ማድረግ የሚችለውና ስንት እህቶች እናቶች አሉ በቤታቸው በከባድ ሀዘን ውስጥ የሚገኙ እንደዚህ ህይወት ከብዷቸው ልጆቻቸውን ማሳደግ አቅቷቸው እንደተሰቃዩ ያሉትና እባካችሁን ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሚመለከተው አካል እንድታደርሱልን እንፈልጋለን። እና የተለያየ የሚዲያ ባለቤቶች ያላችሁ በቃ የተለያያችሁ ይሄ ጉዳይ ይመለከተናል ወይም ደግሞ እንደዚህ አይነት ነገር ላይ የምትሰሩ የሚዲያ ባለሙያዎች እንድታግዙን እንፈልጋለን። ማለት ቆይ ነው ያልገ ረስቶ ይሆን እንዴ ከሆነ ነገር ጋር ተጋጭቶ ሚሞሪ ምናምን ተደልቶ እንደዛ መሆን አለበት እንጂ ኢቢኤስ ቲቪ ፕሮግራም ላይ የጥንዶች ፕሮግራም ላይ ሁለተኛ ሚስቱን ይዞ አመልክቶ በሚሊዮኖች ለመታየት አይመጣም። ይሄን ከመብላቴ በፊት አልጸልይም። የዜግነት ክብር ነው ብሎ ማለም ያደረግቶ በዚህ በእናታችሁ ብዙ አላስፈላጊ ሰዎች ይታዩኛል። ይህ ስቴዲየም ከዚህ ጋር ቢነሳ ብዙ ያስታውቃል። ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። እዳይላ ወግቼዋለሁ ለስንፈተ እንደዚህ አይነት ቦታ ላይ እንዲህ አይነት ማስታወቂያ ባይደረግ አሜን። የሚያስጨርስ ባልይስ አክረሚን ፈርጀናት ትፍጀን አሜን። አግባባ ሻንጣው ጠባ ማንኪያ አሜን። አቡራቡ ገቦጡ ሚለንን ያዝልን አሜን። መጥፎ ጓደኛ ይሰውርሽ አሜን። ቤተሰቦችሽ የምታርፊ ያድርግሽ አሜን። መብርሃን የምታርፊበትን ስራ ትስጥሽ አሜን። ቤተሰቦችሽ ባንቺ የሚኮሩ ያድርግሽ አሜን። ጓደኞችሽ አንቺ ስላለሻቸው የሚደሰቱ ያድርግሽ አሜን። ቤቱ ያጣፋች የሚል ሰብሳቢ ጓደኛ ይስጥሽ አሜን። ከነገሮች ሁሉ መብርሃን ትቅደምልሽ አሜን። ከአንደበትሽ ሁሉ ኪዳነ ምሕረት ትቅደምልሽ አሜን። ለህይወትሽ ሁሉ ቅዱስ ሚካኤል ቃል ይባልሽ አሜን። የሚያስጨርስ ባልይስ በደንብ አሜን አሜን። መከታሚውን ባልይስጥሽ አሜን። በነገሮች ተናዶ የሚወስን ሳይሆን የኔ እናት ምን ላስተካክል ምን ልቀርልሽ የሚል ይስጥሽ አሜን። እንግዲህ እኔ ባጎደልኩት እግዚአብሔር ይብላው ኬሪውን እውነቷን ነው። ግን ማስጨረስ እኮ በጣም ግዴታ ነው አይደል እንዴ? ምርቃት ውስጥ መግባት አለበት ብዬ አስባለሁ። በትዳር ውስጥ ዋናው እሱ ነው። ካልተጨረሰማ ምን ጥቅም እንዴ? ያው ያለ መጨረስ መዘዙን ጂጂ ትነግረናለች። ወይኔ ባል ማጣት ጂጂ። አሁን እዚህ ጋር ቢች ላይ አንዱን ይዤ ወገቤን ይዞ እንደዚህ ቂጤን ዷዷ እያደረገ እንደመደነስ እዚህ ጋር ልቀመጥ እዛ ጋር አይድሊ እውነቷን እኮ ነው። እንትና አከሌ ትላለ እግዚአብሔርን እንዴት እንደሚያምሩት ቢች ጋር ነው ላይፍ እንትን ያለ ነገር ይሄን የሚያስጠላኝ በቃ እኔ እኮ እዚህ ትልልቅ ሰው ሽማግሌ ምናምን ነው ያለው ብዬ ነው የመጣሁት እንጂ ሽት ተበላን ጋይስ ተበላን ሰው ላይ እየጨፈረ ነው ተቃቅፎ እየጨፈሩ ነው የሚሸጣለ አላዞሮ ሰላም ውለን አሁን በማታ
በቃ አረቄ አንቺ እስቲ እንጠጣ። ምን አባቱ ምን ይለናል? ምን አባቱ ባል ነው? ምን አባቱ ቦይፍሬንድ ነው? እንገዛዋለን አልሱ አንቺ ነኝ እንደነሱ ወይ አንተ ጂጂ ግን እውነት ለመናገር ወጣቱ ልጅ ግሎ እያደረገ በጣም ግሎ እያደረገች ነው። እንዲህ ኮላር ይሄ አጥንት ወጣ ምናምን ያበደ ነው ያበደ። ሞዴሉ እንኳ ጣስን ሞዴሉ እንኳ ቆይ ግን በጣም አሪፍ ልጅ ደስ ይላል። ኑሮ በዚህ ከቀጠለ የማገባበት እድሜ አንተ ቀደም አንቺ ቀደም የተባባሉ ነው ጋይስ። አሁን ደግሞ የላሚን ያማል የሰራው ትሬንድ ልንሰራ ነው። ቪዲዮ ደግሞ ይመስላል። ሄይ አዮ እንዴት ነው የሚያደርግሽ? አንቺ ቀላል ነሽ በጣም የሆነ ሳብ ነገር ነው የሚያደርገው። ስልኳን እንዴት አስቀምጣታለህ? ከዛ እንዴት አደርጋለህ? ከዛ ቡም ኮፍያ ሌላ ቫይብ ውስጥ ነው ያለው። ቀሪላስ ነው የምታደርገው? ራስህ አፋት ትፈክር ነው የምታደርገው? ራስህ አፋት ትፈክር ዝግት አድርጋ በቃ የሆነ እንትን ያኛው ጓዳ የሚተኛው አተኛኝ በነገራችን ላይ እኔ እንዲህ ነው የምተኛው፣ ሙሉ ተሸፋፍኝ የምተኛው እና አትፍረዱብን። ሁሌ ጥያቄ የሚሆንብኝ the difference between a guy እኔ የሚፈልገኝና a guy እኔ የምፈልገው difference I mean እሱ እኔ የፈለገኝ ልጅ እኮ he's perfect like he's literally perfect but I just እንዴት ልውደደው I don't know how to like him but for the guy I like ደግሞ እንዴት እንደምወደው ደግሞ አውቃለሁ ያ እኔ የምፈልገው ወንድ ያወደድኩት ያፈቀርኩበት ልቤ what if for the guy who wants me ቢሆን ብዬ አንዳንዴ አስባለሁ እና አንዳንዴ ግን አብዛኛው ጊዜ ይጠቅማቸው ይሁን ወይ like እሱ ይሻላል ወይ because if the guy I like ብዙ ነገር ነው ማይበት በሱ but like the guy who likes me እኔን ግን ያን ያህል አሬን ከባከኛል ይወደኛል ያስባል ስለኔ ምናምን ግን I don't know why I can't like him ያን ያህል who likes me እኔን ግን ያን ያህል አሬን ከባከኛል ይወደኛል ያስባል ስለኔ ምናምን ግን I don't know why I ያን ያህል አሬን ከባከኛል ይወደኛል ያስባል ስለኔ ምናምን ግን I don't know why I can't like him ጌታ what it's too bad በቃ it's too bad I can't like him በቃ በዛ አይን በፍጹም ተአምር ማየት አልችልም but like he's the perfect in the life for me ልክ ነሽ ስቃይሽ ይገባናል ሌላ እዚህ ቪዲዮ ላይ ሲሰቃይ የነበረው ቲሸርትሽም በጣም ያሳዝናል ሁሌ ሀበሻ ሆነ እንግሊዘኛ መስማት ይችላል ልክ ልታወራው ስትል difference between generation to generation difference is vision የማየት አቅም ነው ተናነቃል እዚህ ጋር ተናነቀኝ ጓደኛ ከሴት ልጅ ምኗን ያደንቃል በተለይ የሚወደው መቀመጫ በጣም ይወዳል መቀመጫ በጣም ይወዳል እናንተ ወጣቶች የተጠየቁት ጓደኛ ከሴት ልጅ ምኗን ያደንቃል
ከዚህ እንጀምራለን። መቀመጫ እኔ ደግሞ ፈርዶብኝ ትብዳ መቀመጫ ነፍሴ አጅሬ መቀመጫዋን አንደርድራ አምጥታ ከጎኔ ከነተሳቢ ፓርክ አታረገው መሰላችሁ። የቤተሰብ ጨዋታ ሳናገባ መሄድም አለ። አስገቡኝ እንዴ ሉላዬ፣ እኔም ላይቭ ማየት እፈልጋለሁ። ቤተሰብ የዛሬው ቪዲዮአችን ይመስል ነበር። እስከዚህ ድረስ ካላችሁ አይ ላይ ኦል በቀጣይ ቪዲዮ እንገናኛለን። አበሻ ኔሽን አው